ካውንተር ፌደራሊስቶች ህገ መንግስቱ ከጸደቀበት ቀን ጀምሮ በህገ መንግስቱ ላይ ጦርነት ከፍተዋል። ኢህአደግ በአንጻሩ ካውንተር የሆነ ፕሮፓጋንዳ እያንጸባረቀ አልነበረም። ለምሳሌ ውሸት የታሪክ ትርክቶችን እያንጸባረቁ ነበር። ይሄን ህገ መንግስት ስንዱትና ሲያፈርሱት የኖሩት ካውንተር ፌደራሊስቶች በተለይም በውጪው ዓለም ያሉ እጅግ አደገኛ ዲያስፖራዎች ሚዲያውን ተቆጣጥረው ነው ይህን ሲያደርጉ የነበሩት። እነዚያ የዲያስፖራ ሚዲያዎች በአሁኑ ሰዓት ኢትዮጵያ ውስጥ ህጋዊ ሰውነት ተሰጥቷቸው ህገ መንግስቱንና ፌደራላዊ ስርዓቱን ለማፍረስ በአሁኑ ሰዓት ከወትሮ በበለጠ ሁኔታ እየታገሉ ናቸው። ፎልስ ሂስቶሪካል ናሬሽን አለ። አንድ ብሔር አንድ ነበር፣ አንድ ሃይማኖት ነበር፣ ህወሓት ነው የከፋፈለው የሚል አስተሳሰብ ይህ በአንዳንድ ሰዎች ዘንድ በአሁኑ ሰዓት እውነት ይመስላል። ኦሮሞን ህወሓት አልፈጠረም፣ ወላይታን ህወሓት አልፈጠረም። ሌሎች የኢትዮጵያ ብሔር ብሔረሰቦችን ወደ 80 የሚቆጠሩትን የፈጠረው ህወሓት አይደለም። የየራሳቸው ታሪክ ባህል የነበራቸው ህዝቦችን ሁሉ ጃንሆይና የጃንሆይ አሽከሮች በፈጠሩት ስሌት በአንድ በኩል ጤናማ ኢትዮጵያዊ፣ ጥሩ ኢትዮጵያዊ፣ መጥፎ ኢትዮጵያዊ እየተባለ ኦኬ የነበረውን ሁኔታ ዛሬ እነዚህ ዲያስፖራዎች ሃርድ ኮር የሆኑ ዩኒየኒስቶች አሃዳውያን በአሁኑ ሰዓት ከ27 ጀምሮ የነበረውን በአሁኑ ሰዓት አጋግሎ ቆይተዋል። በሌላ በኩል በኢትዮጵያ ውስጥ የብሔር ጭቆና የለም የሚል ትርክት ነው እየሰማን ያለ ነው። መንግስትም ጭምር ይሄ የብሔር ጭቆና የሚባል ነገር በኢትዮጵያ ውስጥ የለም ይላል። ኢትዮጵያ ውስጥ ብሔር ጭቆና ከሌለ አንዱ ጋር ርስት ሌላው ጋር ጭሰኝነት እንዴት መጣ? ባሪያ የሚታፈስበት ህዝብ አልነበረም ወይ? ኢትዮጵያ ውስጥ ሁላችን በምንኖርበት በዚያች አገር ለሪሶርስ ብቻ ታስሮ ፖለቲካዊ መብቱ የራሱን እድል በራስ የመወሰን መብቱ ተነፍጎ የኖረ ህዝብ የለም ወይ? እነዚህ አሃዳውያን ያንን የሚነግራቸው የለም። መንግስትም ጭምር ያንን እያቀነቀነ ይገኛል። ጨቋኝ የነበሩ መሪዎችን የወላይታን ህዝብ ወደ 100,000 የሚሆነውን የገደለውን የጨፈጨፈውን 150,000 በባርነት ወስዶ የት እንዳደረሰ የማይታወቀውን አጼ ምኒልክን ያንን የሚያወድስ መንግስት በአሁኑ ሰዓት በኢትዮጵያ እየተፈጠረ ነው። በሌላ በኩል ደግሞ የኦሮሞን ህዝብ የጨፈጨፈውን የገደለውን ያንን ከኦሮሞ የወጣ ከተጨቋኝ መደብ ከ1950ዎቹ ጀምሮ ከሜጫ ቱለማ ምስረታ ጀምሮ ይታገሉለት የነበረው መብትና ነጻነት ገፎ በአሁኑ ሰዓት ምኒልክን ለማንገስ ቤተ መንግስት ውስጥ የምኒልክን ሐውልት እያቆመ ያለ መሪ ነው ኢትዮጵያ ውስጥ የተነሳው። ይህ ብቻ አይደለም። ብሔር ብሔረሰቦች አፋቸውን ለምን ከፈቱ? ቋንቋቸው ለምን አደገ? ታሪካቸው ለምን ተነገረ? በሚል ጨቋኞች ዛሬ የተኩላ ልብስ ለብሶ የበግ ለምድ ምናምን ለብሶ የሚመጣ ተኩላ የሚባለው ነገር በአሁኑ ሰዓት ቤተ መንግስት ውስጥ አስቀምጠናል። ኢትዮጵያ ውስጥ አሁን መፍትሄው ምንድነው እንበል? ኢህአደግ የለም ኦሬዲ ብልጽግና በልጽጓል። አሁን ያለው መንግስት የኢትዮጵያን ህዝብ የሚወክል አይደለም። ብሔር ብሔረሰቦች እኛ የመረጥነው ደኢህዴን የሚባል አንድ አሃዳዊ ድርጅት ነው። ካርድ ሰርቆም ይሁን ምንም ይሁን ደኢህዴንን መርጠናል። ደኢህዴን ራሱን አፍርሷል። ሲዳማ ክልል ራሱን ችሎ ወጥቷል። 55 የሚባለው የተቀመጠውን ደኢህዴን የሚባል አሃዳዊ ቡድን ሊመራ አይችልም። ሌጂቲሜሲውን ኦሬዲ አጥቷል። በኦሮሚያ ክልል ላይ ኦፒዲዮ አሁን ቅርብ ጊዜ ለምን እንደሆነ ኦፒዲዮ ራሱን ብሎ ሰየመ እንጂ ኦህዴድን ነው የኦሮሞ ህዝብ የመረጠው። መብቱን ነጻነቱን ያስከብራል፣ የዘመናት ጥያቄውን ይመልሳል ብሎ ነው። ራሱን ካከሰመ ወንበሩ ጭምር መክሰም አለበት። ምክንያቱም የኢትዮጵያ ብሔር ብሔረሰቦችን ውክልና ያፈረሰ ህብረ ብሔራዊ ፌደራሊዝሙን እየደፋ ያለ መንግስት ነው በአሁኑ ሰዓት ያለው። ምን መደረግ አለበት? ከዚህ በኋላ
ማልቲናሽናል ፌደራሊዝም እንዲኖር ህገ መንግስቱ ውስጥ ያሉ ግድፈቶች መሻሻል አለባቸው። ለህገ መንግስታዊ ጥያቄዎች ህገ መንግስታዊ ምላሽ ሊሰጡ ይገባል። ለምሳሌ ፌዴሬሽን ምክር ቤት ላይ እንደ ኦሮማራ አይነት አሰራር ተቀምጧል። ብሔር ብሔረሰቦች ሁሉ እኩል ናቸው። ጥያቄያቸውም አንድ ነው፣ መታወቅ፣ ባህልን፣ ቋንቋ ማሳደግ ይላል። አንድም የተለየ ጥያቄ የለም። የቁጥር ልዩነት አለ። ነገር ግን አንዱን ብሔረሰብ በአንድ ሰው ወክሎ ፖፑሌሽንን አምጥቶ ዲሞግራፊክ ዲክታተርሺፕ ያመጣው የፌዴሬሽን ምክር ቤት ጉዳይ ሊታይ ይገባል። ልክ አሜሪካ ውስጥ እንዳለው 50 ስቴት ትንሹም ትልቁም 2 ጣት እንዳለው 2 መሆን አለበት የሚል ጽኑ አቋም አለኝ። በሌላ በኩል አሁን ኢትዮጵያ ውስጥ ያለን ማልቲናሽናል ፌደራሊዝም የምናቀነቅን ፖለቲካ ፓርቲዎች፣ ምሁራን፣ ሌሎቻችን ከዚህ ጊዜ ጀምሮ የቤት ስራው በእኛ ላይ ነው። ካልሆነ ትዋጣታለ። እያንዳንድ የሚውጥ ኃይል መጥቷል፣ ጨቋኝ መጥቷል። በአሁኑ ሰዓት ምኒልክ ሌላ ልብስ መጥቶ ተመልሶ ለመጣ ልንጠነቀቅ ይገባል። የህግ የበላይነትን እናስከብር። አመሰግናለሁ። መጀመሪያ ማሰሪያው ገመዱ ህገ መንግስት አይደለ? ህገ መንግስት አሁን ላይ አለን ወይ? ገዢ ነኝ የሚለው የሃይማኖት ሰባኪ የሚመስለው መንግስታችን መንግስት ሳይሆን የሃይማኖት ሰባኪ ነው የሚመስለው መንግስታችን አሁን ያለው። ምንም ጥርጥር ስለሌለኝ ነው። በሰሜን ደም ሲፈስ፣ በደቡብ ደም ሲፈስ፣ በቤሻንጉል ጉምዝ የሄደ አንዱና ብሔር ከሌላው ጋር ሲጋጭ ዝም ብሎ የሚያቀነቅን አፈቀላጤ መንግስት ባለበት ሀገር ላይ አሁን ህገ መንግስቱ ይሰራል ወይ? ቅድም ብራችሁታል እኮ ህገ መንግስት አለ ነው ያሁን? አሁን ህገ መንግስቱ አለ ወይ? ወደ ጥርጣሬ መጥቻለሁ። ከህገ መንግስቱ ጋር መጋጨት ከትልቁ ተራራ ጋር መጋጨት ነው ከተባለ ህገ መንግስት እየፈረሰ እያለ የህግ በላይነት እየተጣሰ ሰው በየቦታው እየተገደለ ሰው እየተፈናቀለ እያለ አንድነት የሚባል ነገር ኢትዮጵያ የሚባል ነገር መደመር የሚባል ነገር ሰው ተቀንሶ ባለቀበት አሁን በኢትዮጵያ ውስጥ ህገ መንግስት አለ የህግ በላይነት አለ የሚባል ነገር ሰው እየታረደ ደም እየፈሰሰ ሰው እያለቀ ሰው እየተፈናቀለ ህገ መንግስቱን እንዴት መተርጎም ይቻላል? ዶክተር አብይ ሲመጣ አሁን ሙሉ ኢትዮጵያ ምናልባት ከወሎ በስተቀር ነው መሰለኝ ወሎና ትግራይ ሊሆን ይችላል ምናልባት ሰልፍ ያልወጣ ከዛ በቀር በተረፈ ሁሉ አጨብጭቧል። ሳንውል ሳናድርግን አሁን አንገታችንን አቀርቅረን ማቅለብሰን አመድ አርከፍክፈን እያለቀስን ነው የምንገኘው ብሔር ብሔረሰቦች። ሳንውል ሳናድር አሸሼ ያሉት ዘፋኞች፣ ሙሴ ያሉት ተናጋሪዎች ድምጹን የዘከሩለት አሁን ላይ ያ ድምጽ አለ ወይ ነው? የለም። እንደ ቤኒሻንጉል ጉሙዝ ካለመኖር ወደ መኖር የመጣ ነው። በዚህ በፌደራላዊ ስርዓት ነው። ጨቋኝ የነበሩ መሪዎችን የወላይታን ህዝብ ወደ 100,000 የሚሆነውን የገደለውን የጨፈጨፈውን 150,000 በባርነት ወስዶ የት እንዳደረሰ የማይታወቀውን አጼ ምኒልክን የሚያወድስ ያንን የሚያወድስ መንግስት በአሁኑ ሰዓት በኢትዮጵያ እየተፈጠረ ነው። የኦሮሞ ህዝብን ጡትና እጅ የቆረጡትን አጥንት ከጉድጓድ ሰብስቦ ሐውልት እየተሰራልን ነው። ስንት መደረግ የሚገባቸው በየክልሉ ያሉ ለአጥንት ለመሰብሰብ ወደ ቤተ መንግስት የገቡ ዲያቆኖችና አንዳንድ ነጋዴዎችን በማሰባሰብ በኦሮሞ ህዝብና በሌሎች ብሔር ብሔረሰቦች ላይ እየተደረገ ያለው ደባ ታሪክ ይቅር የማይለው ነው። እኛ ለተጽዕኖ አንንበረከክም። የመጀመሪያው ምንድነው? አገራችንን ማዳን ነው። ሀገራችንን ከገባችበት ማውጣት ነው። ይሄንን ደግሞ መላው የኦሮሞ ህዝብ ተገንዝቦት ከዚህ ጎን ላለመቆም የተማማለበት ሁኔታ ነው ያለው። በመማማሉም ምክትሉም ጥለውት ሄደዋል። ስለሆነም እኛ አሁን ይሄን አደረገን ይሄን ሰራን ሳይሆን
ምን እናድርግ ነው? ወደ አክሽን እንሄድ ነው። ህዝባችንን እናንቀሳቅስ ነው። መንግስት ሳይሆን የሃይማኖት ሰባኪ ነው የሚመስለው መንግስታችን አሁን ያለው ምንም ጥርጥር ስለሌለኝ ነው። በሰሜን ደም ሲፈስ